ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ በዕለተ ስሙ ቅዱሳን በዓላት ወር ዓመታዊ። ዛሬ ከቅዱሳን በዓላት ትንሽ ልዘክር። እንኳን ለጻድቁ ቅዱስ አቡነ ዘርአብሩክ፣ አባ መቃርስ እና አባ አብራክዮስ በዓል በሰላም አደረሳችሁ። አቡነ ዘርአብሩክ ሀገራችን ኢትዮጵያ ብሉይ ከአዲስ ያልጎደለባት በክርስቶስ እና በድንግል እናቱ ኪዳተ እግር የተቀደሰች የቅዱሳን መጠጊያ ናት። ብዙ ቅዱሳን ከእቅፏ ያፈራች ስለሆነች የተባረከች ሀገር ትባላለች። ሁሉም የሀገራችን ክፍሎች ቅዱሳን አፍርተዋል። በምስራቅም፣ በምዕራብ፣ በሰሜን፣ በደቡብም ያሉ አካባቢዎች ሁሉ የቅዱሳን ቤቶች ናቸው። ቅዱስ በብዛት ካፈሩ አካባቢዎች አንዱ ደግሞ ምድር ጎጃም ነው። በጎጃም አካባቢ ከተነሱ ቅዱሳን ደግሞ አንዷ ስሟ ጥሩ ጽድቅ አቡነ ዘርአብሩክ ናቸው። አቡነ ዘርአብሩክ ከብዙ ጎዳና የተለዩ አባት ናቸው። ለመጥቀስ ያህል እንኳን አንደኛ በታሪክ ዓለም ከበው የያዙ ሁለት ግሩማን አራዊት ቤሄሞትና ሌዋታን ጥርስ ቆርጠው ብዙ ምስጢራትን ተመልክተዋል። በነገራችሁ ላይ ይህ ጉዳይ ዛሬም ድረስ ሳይንሱ በብዙ ደክም ያልደረሰበት ነው። ሁለት ጻድቁ በልደታቸው ጊዜ ዓይነ ስውራን አብርተዋል። ለራሳቸው ግን ይህንን ግፍ ዓለም ላለማየት ጸልየው ዓይናቸውን እንዲጠፋ አድርገዋል። 3 መጽሐፍ ቅዱስን እንደሚል ቅዱስ ኢያሱ በገባዖ ፀሐይ አቁሟል። ዘርአብሩክ ግን በጥበበ እግዚአብሔር ፀሐይን ለ5 ዓመት አቁመዋል። ጻድቁ ከንጽሕናቸው ብዛት 12 ክንፍ መንፈሳዊ ክንፍ ተሰጥቷቸው ነበር። ከዚህም በተረፈ ጾም፣ ጸሎት፣ በትሕርምት፣ በስብከት ወንጌልን ፈጽመው ጽሙድ ነበሩ። ጻድቁ የተወለዱት በ16ኛው ክፍለ ዘመን እዚሁ ጎጃም ውስጥ ሲሆን አባታቸው ደመ ክርስቶስ እናታቸው ደግሞ ማርያም ሞገስ ይባላሉ። ወላጆቻቸው በልጅ እጦት ተማለው ይህን የተቀደሰ ፍሬ አግኝተዋል። ጸጋ ኢየሱስም ብለውታል፣ ከኢየሱስ ክርስቶስ ተሰጥቷቸዋልና። ቀጥሎ የወለዷትም ተስፋ ኢየሱስ ብለዋታል። ይህም የጽድቁ ታናሽ ወንድም ነው። በሂደት ግን የጸጋ ኢየሱስ ስም በፈቃደ እግዚአብሔር ወደ ዘርአብሩክነት ተቀይሯል። ጽድቁ ስመ ጥሩ ካደረጓቸው ስራዎቹ መካከል በአፄ ሱስንዮስ ዘመን የሰሩት ቅድሚያውን ይወስዳል። ነገሩ እንዲህ ነው። በ1598 ዓ.ም በኢትዮጵያ ላይ የነገሱ አፄ ሱስንዮስ ጴጥሮስ ባቦዶ ባኤዝ ከሚሉት ፈረንጅ መናፍቅ ጋር በፈጠራት ወዳጅነት ሃይማኖታቸውን ለወጡ፣ ካቶሊክ ሮማዊ ሆኑ። በኋላ አልፎንስ ሜኔንዲዝ የሚሉት ሹም መጥቶ ሁሉም የኢትዮጵያ ሕዝብ መናፍቅ እንዲሆን ከንጉሥ ጋር መከሩ። ለጊዜው በቤተ መንግስት አካባቢ የነበሩ መሳፍንት ተከላከሉ። እየቆዩ ግን ዜናው በመላ ሀገሪቱ ተሰማ። በተለየ በ1611 በተዋሕዶ አማኞች እና በመናፍቁ ንጉሥ መካከል ነገሩ ተካሮ ጳጳስ አቡነ ስምዖን ጣላይ መገደላቸው ተሰማ። በዚህ ጊዜ ገበሬው ከእርሻው፣ ሴቱ ከማዕዱ ቤት፣ ካህናቱ ከመቅደሱ፣ ነጋዴው ከገበያው እየወጡ ስለ ቀናች ሃይማኖት ደማቸውን አፈሰሱ። በበዓት የተወሰኑ በ5000 የሚቆጠሩ ቅዱሳን ወጥተው ተሰየፉ። የዚህ ጊዜ የጊሾው አቡነ ዘርአብሩክ ዳዊታቸውን አንግተው ለሰማዕትነት ሄዱ። አባይ ወንዝ ላይም ሲደርሱ ዳዊታቸው ወደ ወንዙ ውስጥ ጣሉት። ተሻግረውም ከንጉሥ አደባባይ ደንቀዝ ደረሱ። በጊዜው ልክ እንደ ፍቅርተ ክርስቶስ ወለተ ጴጥሮስ እርሳቸውም መከራ እንደደረሰባቸው ንጉሡ ሳይገድሉት እንዲታሰሩ ዳረገ። በጨለማ እስር ቤትም ለ5 ዓመታት ሲያልፍ ትኩስ ምግብን ያመጡላቸው ነበር። እርሱ ግን ምግባቸው ሰማያዊ ነበርና አልናቁትም። ከ5 ዓመት በኋላም ያ ሁሉ ምግብ በተአምራት በትኩስ እየጨሰ ተገኝቷል። ዘርአብሩክ
ከአስር ተፈተዋል። እግዚአብሔር በከሃዲው ንጉሥ ላይ ፍርዱ ሲል ነግሷል። ሃይማኖት ተመልሶ ጽድቁንም በአባይ ወንዝ ላይ የጣሉት ዳዊታቸውን ሳይረስ አግኝተዋል። ጎጃም ሲደርሱም ሰይጣን እርሳቸውን መስሎ ሲያስት ስላገኙት ወደ ጥልቁ አስጥመውታል። በተረፈ ዘመናቸው አቡነ ዘርአብሩክ ብዙ ታጋለው ጥር 13 ቀን አርፈዋል። ድንቅ ሰሪ አባትና ናቸው። ዛሬ በግሽ ብዙ ታምራትን ይደረጋሉ። አባ መቃርስ ገዳማዊ። መቃርስ የሚል ቃል የዮናኒ ልሳን ብዙ እንደማለት ሲሆን የመነኮሳት አለቃ ቅዱስ መቃርስ ጨምሮ በርካታ ቅዱሳን በስሙ ተጠርተውበታል። በነገር ቅዱስ ታዋቂ ከሆኑ አንዱ ተጠቃሽ ዛሬ የምናከብረው አባ ሲሆን ብዙ ጊዜ ሲሳይ ቆቅን የሚበላ እየተባለ ይጠራል። የዚህ ምክንያት እንመለከታለን። ቅዱስ መቃርስ በ5ኛው ክፍለ ዘመን በምድረ ግብጽ የነበሩ የዘመናት ጻድቁ ፍሬ ነው። ከእርሱም በፊት ታላቅ መቃርስ፣ መቃርስ ቀሲስና መቃርስ ዘቃውስ የተባሉ አባቶች ስለዚህ የነበሩ። እርሱም አራተኛው መቃርስ እያሉ መጥራት የተለመደ ነው። በወጣትነታቸው ከዓለም መጥቶ ገዳምን አባ ቀጥሎም መነኮሳት ግን ወሬን ሐሜትንና ትንቢትን ፈጽሞ ይጠላ ነበርና ከገዳማዊ መጥተው ሰው ወደ ማኖርበት በረሃ ሄደ። ግን በአካባቢ የሚበላ ነገር ከዛፍ ፍሬ ከሳር ዘርም እንኳን ምንም ነገር ማግኘት አልቻሉም። ጾምን በበረሃው ጊዜ ፍጥረትን የምትመግብ ጌታ ሆይ ራራትን አብዛልኝ ሲል ጸለየ። እግዚአብሔርም እንዲቆቅ አምጥቶ በላ። ከዚህም በኋላ ምግብ ቆቅ ብቻ ሆነ። ማታ ማታ አንድ ቆቅ ይይዛለታል። እርሱም አመሰግኖ እየበላ ዘመናት አለፉ። እግዚአብሔር የዚህ የገዳማዊ ዜና እንዲገለጥ ስለፈለገ አንድ የቁስጥንጥንያ መነኮሳት ከሀገር ተነስቶ ወደ በረሃ ሄደ። በመጠለያም በዓት ሲፈጽም አንድ አረጋዊ ባህታዊ ቆቅ ሲያጠፋም ተመልክቶ ደነገጠ። መነኮሱ ሆይ እንዴት ሥጋ ይበላል? ሲልም ተናደደ። ነገር ግን ለሊቀ ጳጳሱ ይነግር ዘንድ በመጣበት መንገድ እየቸኮለ ተመለሰ። የሀገር ፓትርያርክም አባታችን አንድ ባህታዊ እምነቱን ሊያሰድብ እንዲህ አደረገ ቢለው ነገሩ እርግጥ ይሆን ዘንድ ፓትርያርኩ አንድ ሰው ጨምሮ ሁለቱን ላካቸው። በዚያን ቀን ቅዱስ መቃርስ ለመጀመሪያ ጊዜ 3 ቆቆች ገቡለት። ጌታዬ የሁለቱን ምን ላድርጋቸው? ሲል መነኮሳት ወደ እርሱ ደረሱ። ደስ ብሎት ፈጣሪ አመሰገነ፣ ሰርቶ አቀረበ። እነርሱ ግን ቅዱስ ናቁት፣ እንበላም አሉ። አባ መቃርስ የተበጠሱ ቆቅ እፍ እያሉ ነፋስ ዘራባቸው እንዲበሩም አደረገ። በዚህ ጊዜ የደነገጡ መነኮሳት ሰገዱለት። እየተሯሯጡም ወደ ሀገራቸው ተመለሱ። ባሙበት አፋቸው ታላቅ ሰው ተገኝቷል፣ በረከትም አይለፋችሁ ሲሉ ሰበኩ። ይህንን ሲሰማ ፓትርያርኩ ከነ ሕዝቡ ንጉሥ ከነ ሰራዊቱ ሊባርኩ ወደ በረሃ ወደ ግን ቅዱስ መልአኩ ተሸክሞት ወደ ብሔረ ሕያዋን ሲያርግ ደረሱ። እየጮሁ አባ በረከትህን የድኅነት ቃልህን አሉ። እርሱም ይጹሙ አፍክሙ እመነገር ውእቱ ወሐሜት አፋችሁ ከቤት ከነገራችሁ ስራ ይጹም። ካህናት ትምህርት መነኮሳት ትርምትን አታብዙ፣ ልቦናችሁም አይታበይም። ሰላም ለእናንተ ይሁን በሏቸው። ከዓይናቸው ተሰወረ፣ ወደ ብሔረ ሕያዋንን ገባ። አባ በራክዮስ ገዳማዊ። አባቶቻችን ይህንን ቅዱስ ኃይል መነኮሳት ይሉታል። በ20 ዓመቱ ወደ በረሃ ገብቶ ለ70 ዓመታት በበረሃ ሲጋደል ለ90 ዓመት ሞልቶት ሰይጣን መፈናፈን አሳጥቶት ከአካባቢ አርቆታል። ሰይጣንም እርሱ መዋጥን ሰላቸው። ቢያንስ ከፍጹም ጸሎትና ስግደት ትንሽ ቢቀንስልኝ ብሎ አዲስ የፈተና ስልት ፈጠረ።
ቀንም ቀርቦ በከሃዲ ማብራክዮስ አንተ ደክመሃል፣ ግን ገና 50 ዓመት ዕድሜ አለህ አለው። ቅዱሱ ግን ሰይጣንን አሳዘንከኝ፣ እኔም ገና 100 ዓመት ያለኝ መስሎኝ ነው። በጥቂት ውስጥ የምስጋናው እንዲህ ከሆነማ ከነበረኝ ጾም፣ ጸሎት፣ ስግደት በእጥፍ እጨምራለሁ ቢለው ሰይጣን አርፎ ተመልሷል። ቅዱስ አብራክዮስም ግን በዚህ ዘመን በ90 ዓመቱ አርፏል። አምላካችን አበው ቅዱሳን መጽናናትን ያድለን፣ ከበረከታቸው ይክፈለን፣ አሜን። ታኅሳስ 13 የሚቀደሱ ቅዱሳን በዓላት ቅዱስ መቃርስ ገዳማዊ፣ አባ አብራክዮስ ገዳማዊ፣ ብፅዕት ሐና የእመቤታችን እናት፣ አባ በንጾሐር ሰማዕት፣ አባ ሚካኤል ዘቀልሞን፣ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኖስ ጠቢብ ገዳማዊ፣ አእላፍ 99 ነገደ መላእክት፣ ቅዱሳን ከናፍር ሮም 13ቱ ቅዱሳን አበው። ነቢይን በነቢይ ስም የሚቀበል የነቢይ ዋጋ ይወስዳል። ጻድቃን በጻድቅ የሚቀበል የጻድቅን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዛሙርቱ የሚሰጥ እውነት እላችኋለሁ ዋጋው አይጠፋም ይላል። አሜን። ስለ ቃሉ የቃሉ ባለቤት እግዚአብሔር የከበረ የተመሰገነ ይሁን። በነገራችን ላይ ከእግዚአብሔር ተለይቶ መታወቅ በጣም ከባድ ነው እና መታወቃችንና ከእግዚአብሔር ጋር ቢሆን መልካም ነው። ብዙ ቅዱሳን ለምሳሌ በቃ በብዙ ነገር መታወቃቸው ከእግዚአብሔር ነው። አንድ መምህር ሲያስተምር የሰማሁት በዘፈንም በምንም በቃ በብዙ ነገሮች ከፈጣሪ ጋር እንድንታወቅ በቃ ለሰዎች ላይክ፣ ሰብስክራይብ፣ ሼር ብዙ ነገሮች እንድንደረግ በቃ አንዴ እንዘፍናለን፣ አንዴ እንዘምራለን፣ አንዴ በቃ ለመታወቅ ማለት ነው። ግን ከፈጣሪ ጋር ለመታወቅ ምንድነው የሚያስፈልገው? ፈጣሪ ታወቁ ካለና ማለት ነው። ፈጣሪ በቃ እናንተ ትታወቃላችሁ ካለና በትንሽ ነገር በቃ ማለት ተደብቀን ለራሱ እሱ የምንታወቅበትን መንገድ ይነግረናል። ስለዚህ መታወቅ ከፈጣሪ ነው። በነገራችን ላይ ምንም ነገር በቃ ሀብታም ሁኑ ካለንም ታዋቂ ሁኑ ካለንም ምንም ካለና እግዚአብሔር ከምንም አንስቶ ያደርገናል። እኛ ባንዘፍን ባንጨፍር